የውጭ ምንዛሪ ሪፎርም ወይስ የገንዘብ ስሽትን ህጋዊ ለማድረግ የወጣው አዋጅ? እስቲ አንድ ጊዜ ወደ ታሪክ እንመለስ። የውጭ ምንዛሪና የውጭ ባንኮች ወደ ኢትዮጵያ የመግባት ነገር ለኢትዮጵያ አዲስ አይደለም። ቀድሞ መለስ ዜናዊ ስለ ውጭ ባንኮች ወደ ኢትዮጵያ መግባት በዓለም ኢኮኖሚክ ፎረም ሲናገር እንዲህ ብሎ ነበር። እነሱ የሚጠቀሙትን ሲስተም እኛ የመቆጣጠር አቅሙ የለንም፣ አሁን ያለንበት ሁኔታም አይፈቅድም ነበር ያለው። they come in, they use instruments that we cannot control, we don't have the capacity now ነበር ያለው. They come in, they use instruments that we cannot control, that in most instances we don't even understand. The best of us don't even understand. How are we going to regulate? How are we going to regulate these people? It's not possible. We don't have the capacity now. እንግዲህ መለስ የተናገረው አንድ ነገር ነው። የባንክ ስርዓት መክፈት ብቻ ሳይሆን የምትቆጣጠርበትም አቅም ወሳኝ ነው የውጭ ባንኮችን ወደ ሀገር ውስጥ ለማስገባት። አሁን ግን እሱ የፈራው የውጭ ባንኮች የሚያመጡት ቀውስ በኢትዮጵያ እንዲመጣ በሩ ወለል ብሎ ተከፍቷል። ያለው በአሁን ሰዓት ያለው የባንክ ስርዓት ግልጽነት የለውም፣ በሙስና የተበላሸ ነው እና አሁን ደግሞ የውጭ ባንኮች እንዲገቡ የሚመራው ህግ በፓርላማ ጸድቆ ተፈቅዷል። ሁላችሁም የምታውቁት ነው። ይህ ደግሞ ጣጣው ብዙ ነው። በክራይሲስ ጊዜ ዓለም አቀፍ ባንኮች እጅግ በፍጥነት የብድር ፈንድ ይቀንሳሉ። አገር ችግር በገባችበት ጊዜ ወደ ሌላ ይልካሉ፣ ወደ ውጭ ያወጣሉ። ይህም የሀገር ውስጥ የገንዘብ እጥረትን ይጨምራል፣ ብድር ያጥራል፣ አገር ትራቆታለች። ዛሬ በኢትዮጵያ በዋነኝነት መከራ ያለችው ህግ የለም ወይ የባንክ ሪፎርም አልተደረገም ስለሆነ አይደለም። ይሄ ነው ብሎ የሚያምን ካለ ወይ እውነታውን አያውቅም ወይም ሆን ብሎ እውነታውን ለመሸፈን የሚሞክር ብቻ ነው። ኢትዮጵያ ህግ ስለሌላት አይደለም። ኢትዮጵያ ትልቁ የኢኮኖሚ ችግር የህግ እጥረት አይደለም፣ የህግ ተፈጻሚነት እጦት ነው። ኢትዮጵያ ውስጥ ባለስልጣን የሆነ ሁሉ ህግ መኖሩን እንኳን ማወቁን በሚያጠራጥር ሁኔታ ህግ እየጣሰ የሚኖርባት ሀገር ናት። ሀገራችን ዛሬ የምትገኝበት ሁኔታ የደከመ ኢኮኖሚና የለየለትና የተበላሸ የሙስና ስርዓት ያለባት፣ ግልጽነት የጎደለው የባንክ ስርዓት የተዘረጋባት፣ ከብሔራዊ ባንክ እስከ ዋና ኦዲተር ድረስ ብሎም የፍትህ ስርዓቱ ድረስ ነፃነት የሌላቸው፣ አቅመ አልባና ልፍስፍስ የሆኑ ተቋማት የሞሉባት፣ የተስፋፋ የካፒታል ሽሽት ያለባት፣ ስር የያዘና አደገኛ ሁኔታ የሚገኝ የውጭ ምንዛሪ እጥረት ያለባት ሀገር ናት ኢትዮጵያ። በትራንስፓረንሲ ኢንተርናሽናል መረጃ መሰረት በኢትዮጵያ በ2024 የሙስና መመዘኛ እንደ ሯጮቻችን አሸንፋ ከለየላቸው ሌባ ከሞላባቸው ሀገሮች እኩል ሆና አሸንፋ ያመጣችው ውጤት 37% ነው። ይህ ማለት ከ180 ሀገሮች መካከል 99ኛ ደረጃ ላይ ነው የተቀመጠችው። ወርልድ ጀስቲስ ፕሮጀክት የተባለው በዓለም የህግ የበላይነት ያለባቸው ሀገሮችን ደረጃ የሚያወጣው ድርጅት ደግሞ በህግ ተፈጻሚነት መለኪያ ኢትዮጵያን 0.37 ሰጥቶ ከ142 ሀገሮች መካከል 130ኛ አድርጎ ህግ አልባ ከሚባሉት ሀገሮች ሰንጠረዥ ላይ አስቀምጧታል። ይህ ማለት ህግ በአፍንጫው ከሚደፋባቸው ሀገሮች ተመሳሳይ ደረጃ ሰጥቶታል ማለት ነው። እንግዲህ ህግና ግልጽነት በሌሉባት ሀገር ውስጥ የመንግስት የውጭ ምንዛሪ ስርዓትን ሊያሻሽል ይችላል ብሎ መጠበቅ የሀገሬ ሰው እንደሚለው ከእባብ እንቁላል እርግብ የመጠበቅ ያህል ነው። ዛሬ በዚህ ፕሮግራም የምናጋልጠው የብሔራዊ ባንክ በቅርቡ ያወጣውን ለዘረፋ የሚመቸውን መመሪያ ነው። በእርግጥ የምነግራችሁ እነዚህ የውጭ ምንዛሪ መመሪያ ለውጦች የኢኮኖሚ መረጋጋትን አያመጡም። እንደውም የገንዘብ ሽሽትን ለማፋጠን የወጡ ለሌቦች የተዘጋጁ መመሪያዎች ናቸው።
ምን አለፋችሁ ሌቦቹ ሳይጨናነቁ ይዘርፋሉ። አሁን እንግዲህ ዋናው ችግር የውጭ ምንዛሪ አሰራር ላይ ማንም እምነት የለውም። በመጀመሪያ የውጭ ምንዛሪ የሚሸሽበት ምክንያት ቁጥጥር ስላለ ወይም ስለሌለ ብቻ አይደለም። የሚሸሽበት ዋናው ምክንያት ስልጣን ላይ ያሉትም ተረኛ ባለሀብቶችም ትክክለኛ ባለሀብቶችም ሁሉም በነገ ላይ ተስፋ ስለሌላቸው ነው። ሀገር ትወድቃለች፣ ስልጣኔን አጣለው፣ በሌብነት ያፈራሁትን ሀብት እነጠቃለሁ ወይ ደግሞ የለፋውበትን እዘረፋለሁ ብለው ስለሚያስቡ ነው። በሀገራችን ፍርድ ቤት ደካማ ነው። ፖለቲካው ወድቋል። ህግ ለእያንዳንዱ ሰው ብቻ የሚሰራ ነው። ሙስና ላይ ቅጣት ቢኖርም የለም፣ የማስመሰል ነው። እንዲህ ባለ ሀገር ውስጥ የውጭ ምንዛሪ መኖር ማለት ህይወትን ከመስመጥ ለማዳን ጀልባ መጠቀም ያህል ነው። የውጭ ምንዛሪም ለኢንቨስትመንት አይውልም፣ ያስፈልጋቸዋል። እስቲ ዶላር እንኳን በኋላ እንዴት ሀገር በገፍ እንደሚኮበልል በብሔራዊ ባንክ ያወጣውን አዲስ መመሪያ እያጣቀስን እንየው። በፌብሩዋሪ 2026 ማለት ነው እንግዲህ በዚህ ወር ብሔራዊ ባንክ 19 የውጭ ምንዛሪ ለውጦችን አስታውቋል። የውጭ ምንዛሪ ሪቴንሽን ማስቀመጥ ወይንም ደግሞ የውጭ ግዛቢ ይዞ ማስቀመጥ ያለ ጊዜ ገደብ ዓለም አቀፍ ኢንተርናሽናል ካርድ መጠቀም ገንዘብን እንደፈለጉ ማዘዋወር መቻል፣ በቀላሉ የገንዘብን ወጪ ሽያጭና ልውውጥ ካፒታል ወደ ውጪ ያለ ፍቃድ ማውጣት መቻል፣ ያለ ቀድሞ ክፍያ አድቫንስ ፔመንት ያለ ገደብ ክፍያ ማድረግ፣ ለትምህርትና ለሕክምና ውጪ ምንዛሪ በቀላሉ ማግኘት ይገኙበታል። በወረቀት ላይ ይህ ሞደርናይዜሽን ይመስላል፣ እውነትም ይመስላል። ነገር ግን በሙስና ስርዓት ውስጥ እያንዳንዱ የተመቻቸ የህግ መተላለፊያ መንገድ ነው፣ የሌባ መንገድ ማለት ነው። እያንዳንዱ የውጭ ምንዛሪ ህግ እንዴት የገንዘብ ሽሽት ይሆናል የሚለውን እስቲ እንየው። ያለ ገንዘብ የውጭ ምንዛሪ ሪቴንሽን ማድረግ ወይም መያዝ የሚለው መመሪያ ላኪዎች የወሰዱትን የውጭ ምንዛሪን ለዘላለም ማቆየት ይችላሉ። ይህ ማለት የምትወስደው ምንዛሪ ለተባለለት ዓላማ ሳታውል ይኮበልላል ወይ ይጠፋል ማለት ነው። በአዲሱ ህግ በሙስና ባለበት ስርዓት ዝቅተኛ ኢንቮይስ በማድረግ ከፍተኛ ወጪ በማስመዝገብ በፎሬን በውጭ ምንዛሪ ማስቀመጥ ሀገር የማራቆቻ መንገድ ነው። የውጭ ምንዛሪ ከኢንተርናሽናል ካርድ ጋር መጣመሩ ገንዘብ ቀስ በቀስ በካርድ ይወጣል፣ በውጭ ንብረት ይገዛል። ያለምንም መጓጓዣ የሀገር ባንክ ሀብት በባንክ በኩል ይኮበልላል። እስከ $3000 ድረስ የቤተሰብ ድጋፍ ለማድረግ የተፈቀደው ደግሞ አንድ ሰው ብዙ ሂሳቦች ይከፍታል። በብዙ ሰዎች ስም ተከፍተው በወራዊ ሽሽት ያጧጥፉታል። ለሕክምና የትምህርትና የሕክምና ፍያ $20,000 የተባለው የፈጠራ ትምህርት ደብዳቤዎች፣ የሐሰት ትምህርት ቤቶች ለውጭ ምንዛሪ ይወጣል። የሐሰት ኢምፖርት ኤክስፖርት ይፈጠራል። ምንም ዕቃ አይገባም። ወደ ውጭ ወጣ የውጭ ምንዛሪ አይመለስም። ካፒታል ውጪ ማውጣት የሚለው ደግሞ የለየለት ነው። ማንም ባለሀብት ሀብቱን በውጭ ምንዛሪ ውጪ ማስቀመጥ ይችላል፣ ከሀገር ውስጥ ማስቀመጥ ይችላል ይላል። ይህ ፍቃድ የሙስና ፍቃድ ማለት ነው ይቻላል። የገንዘብን ሽሽት ህጋዊ ያደርጋል። አሁን የገንዘብ ሽሽት ህጋዊ ያደርጋል። አሁን በሞቴ በኢትዮጵያ ውስጥ ማን ነው ባለሀብት ሀብቱን የሚያስቀምጠው? የውጭ ባንኮች መግባት ኤሊቶቹን ሀብታሞቹን ብቻ ነው የሚያገለግለው። የውጭ ምንዛሪን ዝውውር ያፋጥናል። የውጭ ምንዛሪን ይሻማሉ የውጭ ባንኮች። እንግዲህ ይህ ሁሉ የውጭ ምንዛሪ እጥረትን ያባብሳል። የውጭ ምንዛሪ መረጋጋት የሚመጣው እንደምታውቁት ምርት እድገት ሲኖር፣ ኤክስፖርት ሲጨምር፣ ኢንቨስተሩ በሀገሪቷ የኢኮኖሚ ፖሊሲ ላይ በህግ የበላይነት ላይ መተማመን ሲኖረው፣ ኢንዱስትሪው በሙሉ አቅሙ ሲንቀሳቀስ ነው። ኢትዮጵያ ዛሬ የምታሳየው ልክ ተቃራኒውን ነው። እንግዲህ እንደምንድነው ይህ ሁሉ ነገር ላይ አንድ ነገር እናያለን። ኤሊቶች ይህ ስርዓት እንደማይቆይ አውቀውታል። ሀብታሞቹም ፖለቲከኞቹም አውቀውታል። አገር ርቃኗ እንድትቀር ቀድመው ለማሸሽ ያወጡት ይሄ ነው መመሪያ። ምክንያቱም ቀላል ነው። በነገ ተስፋ ቆርጠዋል። ሀብታቸውን በገፍ
ማሸሽ ጀምረዋል። ለዚህ ነው የውጭ ምንዛሪ አሁኑኑ ወደ $200 እየተጠጋ የመጣው። ይህ መመሪያ ከወጣ በሳምንቱ ዶላር ወደ 200 ብር ሊደርስ ትንሽ ቀርቶታል። ይህን መመሪያ ያዘጋጁት የሀገርን ሀብት ይዘው ሊያመልጡ ነው። ስለዚህ የብሔራዊ ባንክ የውጭ ምንዛሪ መመሪያዎች ዛሬ እንደ ሪፎርም ያቀረበው በተግባር የሌቦች የመውጫ በር ቀይ ምንጣፍ የማንጠፍ ያህል ነው። የለየለት ሙስና ባለበት ስርዓት ውስጥ አሁን የወጣው መመሪያ የውጭ ምንዛሪን አስተዳደር መንገድ ለማስተካከል ሳይሆን ለሙስና አቋራጭ ግልጽና አዲስ በር መክፈት ነው። እንግዲህ ይህ ሪፎርም መመሪያ ምን እንደሆነ አሁን ኢኮኖሚው ሲንኮታኮት በቅርቡ እናየዋለን። አሁን የወጣው መፍትሄ አይደለም፣ የዘረፋ መንገድ ነው። እንዲያው በግልጽ እንነጋገርና እናብቃ። ይህ ኢኮኖሚክስ ብቻ አይደለም፣ ይህ ፖለቲካው መድከሙን ነው አውቀው የቀመሩት የባለገዢዎቹ ጊዜዎቹ አገር የማራቁት ኢኮኖሚ ስርዓት መመሪያ ነው። መርከብ እየሰመጠ ያለ ብዙ መውጫ በሮችን መክፈት መርከቡን ከመስመጥ ነው። አሁን የወጣው መመሪያ ኤሊቶቹ ሌቦቹ ይድናሉ፣ አገር ግን አትድንም። የኢትዮጵያ ሀብትም ከመታረዝ አይድንም። ስለዚህ ይህ የውጭ ምንዛሪ መመሪያ የወጣው መጀመሪያ መርከቡ እንዳይሰምጥ ሳይስተካከል፣ የህግ የበላይነት ሳይኖር፣ የግልጽነት አሰራር ሳይዘረጋ፣ ሙስና በነገሰበት ሀገር ከጦርነት ሳትወጣ ስለሆነ ዶላሩ ወደ ውጪ ይወጣል እንጂ አይገባም። ብርም ከዚህ የባሰ ድህነት ውስጥ በፍጥነት ይወድቃል። በቅርቡ ኢኮኖሚው ጨርሶ ዲዞልቭ ያደርጋል እና የኑሮ ልዩነት ይወደድና ውድነት ይለይለትና ህዝብ ከዚህ የባሰ ይጎሳቆላል። የኢትዮጵያ ህዝብ ማወቅ ያለበት አሁን የወጣው የባንክ መመሪያ ኢትዮጵያንና ኢትዮጵያውያንን የሚጠቅም አይደለም። ይህ ስርዓት እየሞተ መሆኑን የሚያውቁት ባለሀብቶቹና የባንክ ገዢዎች የኢትዮጵያ ሀብት ሙልጭ ብሎ እንዲወጣ ወደ ውጭ እንዲወጣ በውጭ ገንዘብ ማስቀመጥ መቻል፣ ማንኛውም ባንክ እንደፈለገው የውጭ ምንዛሪ መስጠት የፈቀዱት ኢኮኖሚው እንዳለቀለት ስላወቁ ነው። ሰላም በሌለበት፣ ምርታማነት በሌለበት፣ የተረጋጋ ኢኮኖሚክ ፖሊሲ በሌለበት፣ ከሁሉ በላይ የህግ የበላይነት የሌለበት ሌቦች በነገሱባት ሀገር ይህን የውጭ ምንዛሪ መመሪያ አውጥቶ ገንዘባችሁን እንደፈለጋችሁ ወደ ውጭ ማሸሽ ትችላላችሁ፣ የውጭ ባንክ መክፈት ትችላላችሁ፣ የፈለጋችሁትን ያህል ብር መውሰድ ዶላር ማግኘት ትችላላችሁ ብሎ መክፈት ወይ ሀገሬ ይችን ሀገር በብርሃን ፍጥነት ወደ ባንክረፕሲ መንዳት ነው፣ እንዲያልቅላት ማድረግ ነው። ህዝቤ ሆይ ንቃ። ከዚህ በላይ ድህነት፣ ከዚህ በላይ መራቆት፣ ከዚህ በላይ ከሰብአዊነት ደረጃ መውጣት የለም። የቀረችውን እንጥፍጣፊ ዶላር በስሜ የተበደሩትን ዘርፈው ከሀገር ሊሹ ነው። ይህንን እንወቅ። ስላዳመጣችሁኝ አመሰግናለሁ። Ethiopia's northern Tigray region could suffer as UNICEF Ethiopia's northern Tigray region could suffer life-threatening malnutrition in the next 12 months.
That's according to the United Nations Children's Agency, who says they're about to run out of the formula used to treat 4,000 severely malnourished children every month. UNICEF spokesperson Marixi Mercado at a news conference Friday. As UNICEF